ከሌላ ሴት ጋር አየሁክ ማኒ አው ወይድሌ እስቲ ዛሬ ባሌን ፕራንክ እናርገው ከሌላ ሴት ጋር አይቻለሁ ቢልቀውጥ ነው ምን እንደሚላብራል እንድታረጋኛለክ እንድታረጋኛለክ ማሻአላ እኔ ስንት አመት ሙሉ አብረን ኖር እንድታረጋኛለክ እንደምን ነው አለኝ ነው በጣም ያዘንኩብህ እኔ አልበቃ ብዬ ነው ከሌላ ሴት ጋር ማይክ ማኒ አዎ ከማን ጋር ይሽ ምን ማለት ለምን ታረጋኛለክ ለምን ታረጋለክ ከማን ጋር ይሽ maybe ከስራ ባልደረባ ጋር ወይ ከጓደኛ ጋር ምን ሆነሽ ነው አይደለም እንዴ ምን ሆነሽ ነው ወይድሌ ነው በቃ ካንተ መቼም ማልጠብቀው ነገር ነው እንዴት ምንድነው ያረኩት ነገርሽ ምንድነው ያረኩት ከሌላ ሴት ጋር አየሁክ ማኒ አው አምጣ ስልክ አምጣ ምን ይሰራልሻል ስልክ ማለት ስልክሽ ምን ይሰራልሻል ማለት አምጣ ይሄ ስልክ እኮ ፕራይቬት ነው ለኔ ነው ስለዚህ ለምን ደም ሰጥሽ እንደዚህ ሲጀመር በትዳር ላይ ፕራይቬት የሚባል ነገር የለም ያንተ ስልክ የማይት መብት አለኝ ኖ በትዳር ላይ እምነትን መኖር አለበት ስለዚህ እኔንም ማመን አለበት አላመንኩማ ስላየው በቃ ስለዚህ ትዳር እምነት ነው ገባሽ አይደለም አይቻለሁ ማመን አለብሽ እኔን ካላመንሽኝ ታዲያ ማን ልታምኚ ነው ይልክ ስማ አይቻለሁ ለማረጋገጥ ስልክህን ስጠኝ ከዚህ በላይ መለፍለፍ አልፈልግም በቃ ስልክህን ስጠኝ ስልኬን ደግሞ እኔ አልሰጥሽም ፕራይቬት ነው በጣም ብዙ ማይ ጋድ ይሄ የኔ ስልክ ነው ገባሽ እና ያንተ ስልክ ማን እንደሆነ ቃል ነዛ ነው ማየት የፈለኩት ምን አይተሽ ምን ይሰራልሻል ማይ በአይኔ በብረ ያየሁት ነገር እውነት ነው ወይስ ሐሰት ነው የሚለው በስልክ ማረጋገጥ ፈልጋለሁ መቼ ነው ያየሽው እስቲ ንገሪኝ የት ነው ያየሽኝ እሺ ንገሪኝ እስቲ መጀመሪያ አልፈልግም የት ነው ያየሽኝ አይደለም አሁን ሐሳብክ ምንድነው ትዳር አለክ አይደለም ልጅ አለክ ከዚህ በኋላ የምትፈልገው ነገር ምን አለ የሞቀ ቤት አለክ ቆይ ለማንኛውም ተረጋጊ ቆይ ምንድነው ችግሩ ምንድነው የተፈጠረው ነገር እስቲ አስረጅኝ የት ነው ያየሽኝ ከማን ጋር ነው ያየሽኝ ምን ሆኜ ነው ያየሽኝ ስልኬን እንደሆነ እኔ አልሰጥሽም ምክንያቱም ለምን ሰጠኝ እንደምን ስልክን ከሰጠኝ እኔ አንቺ ትዳር ስንመሰረት መጀመሪያ ነው በትረስት በእምነት ነው የጀመርነው አይደል ስለዚህ በእምነት እስከጀመሩ ድረስ ስልኬ ምን ይሰራልሻል ይሄን ስልክ አይተሽ ነው የምታምኚው ወይስ እኔን ነው የምታምኚው መጀመሪያ ጀመር ይልክ ፈለክም አልፈለክም ስልክን መክፈት እንደምችል ታውቃለህ ስለዚህ አሁን እኔ ባለው በሰዓት ስልክን ስጠኝ አሰጠሽም ምትለኝ ከሆነ ደግሞ ችግር የለውም ስተኛ ጠብቄ ስትወጣ ጠብቄ ስልክን ከፍቼ ማየት እችላለሁ እኔ ግን አሁን እኔ ለሴት አይደለም የማንተማመን ከሆነ በቃ እኔም ፓስወርድን ይቀየራለሁ አሁን ነው አቻለም አምጣ ስልክን አምጣ ለምን ነው ሰጠሽ እኔ ግን እንደዚህ ካን ተጠበቀም ነበር ቢያረ ተረጋጊ እሺ ንገሪኝ የት ነው ያየሽኝ ከማን ጋር ነው ያየሽኝ እንዴት ነው ያየሽኝ ትናንትና ነው ያየሁት የት አካባቢ ትናንትና ነው ከቤት መቼ ወጣው አልወጣሁኝ እኮ ቤት ነው ያልኩት አይደል እንዴ እኮ በህልሜ ነው ያየሁት ማለት በህልሜ አይቻለሁ ከሌላ ሴት ጋር እና በህልምሽ አይተሽኝ ነው እንደዚህ እኔ የምታዝጊ ሞቃ ግልፋን ስለስተሽ ምጨቀጨቂ በህልምሽ አይተሽኝ ነው ለምን ታረጋለህ እንደዛ እኔ እንጃ ህልምሽን ጠይቂዋ ህልም ማያው ነገር ትክክል ነው ቢያስባለሁ ስለዚህ በህልምሽ አሰብሽና እኔ በየኦን አረጋለሁ ብለሽ ያሰብሽ አዎ በህልምሽ አይተሽኝ በህልምሽ ጥሩ ነገር ማየት አይቀልም በህልምሽ እንተቃቀፍ በህልምሽ እንሮጥ በህልምሽ ማየት አይቀልም እኔ ከሌላ ሴት ጋር ምትይ አሁን ይጅልኝ እኔ ልተኛበት ከሞቀ እንቅልፍ አስነስታት ጨቀጨቀኛለሽ ተናገር ታጥየት ነበር ከማን ነበር እንደው ደጋርኩ እንኳን እንደውም በህልምሽ የነበረችው ሴት ላኪልኝ ከዜሮ ወደ 100 ተጨመረኛለሽ እንዴ በደቂቃ ጭንቅላት እንኳን በከፊል ሳይሰራ መጀመሪያ ሞተሩን አሙቂው እንጂ እንዴ